አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ሰላም ሰላም ብያለሁ። ለክርስቲያን ወገኖቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እና ዛሬ ወጣ ብለናል ማለት ነው። እንደዚህ ይኸው ቄው 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 እያልን ነው ማለት ነው። ዙረት ወጥተናል። ዙረት በአቡዳቢ አንቺ ጀሚላ ከቤት ሱፐር ማርኬት ከሱፐር ማርኬት ወደ ቤት እና ሸቀጣ ሸቀጥ መግዛት ሱቅ በደረቴ ይዞ መዞር እንጂ ሌላ ነገር የምትቀርጭልን ነገር የለም ብላችሁኛል ማለት ነው። ይኸው ዛሬ ደግሞ ከሱፐር ማርኬት ውጪ ሌላ ነገር ይዤ መጥቻለሁ ማለት ነው። እና እናንተ ሰብስክራይብ ላይክ አድርጉ እንጂ እኔ ለማምጣት ማን ብሎኝ ማለት ነው እቀርጻለሁኝ። ያው ዩቱበር ስትሆኑ ወደ ኋላ ትቀሩና ትቀርጻላችሁ ማለት ነው። እነሱ አሁን እኔን አላዩኝም ማለት ነው። አላዩኝም በቃ እነሱ በራሳቸው ወሬ ገብተው ሌላ ዓለም ውስጥ ናቸው። እኔ ከኋላ ምን እንደማደርግ አላዩኝም ማለት ነው። ዝም ብለውኝ እየሄዱ ነው። መጀመሪያ ከጎናቸው ነበርኩኝ፣ ወደ ኋላ ቀረውኝና መቅረጽ ጀመርኩኝ። ትዝ አለኝ ኮሜንታችሁ ማለት ነው። አንቺ ከሱፐር ማርኬት ቤት እንጂ ምንም የምታውቂው ነገር የለም፣ አቡዳቢን ዞር ዞር አድርገሽ አታሳይንም ብላችሁኝ ነበር። እኔ ደግሞ ይኸው ይዤላችሁ ከቻልኩኝ ማለት ነው። በቃሌ መሰረት ማለት ነው አሳያችኋለሁ ብያለሁ። አያችሁት አቡዳቢ እንዴት ናት? አቡዳቢ ምሽት አካባቢ ላይ ነው። ደስ ይላል። አየሩ ቀዝቀዝ ያለ ነው። ቀን ላይ ወጥቼ ልቅረጽ ብል አይቻልም። ሙቀቱ ታውቁታላችሁ፣ የአቡዳቢ ሙቀት ማለት ነው። እና እንደዚህ ፏ ብለን ብልጭ ብለን ቂው 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 እያለን ዞርን ማለት ነው። ዞርን፣ ምግብ ቤት ሄድን። የሀበሻ ምግብ ቤት ገብተን ክትፎ፣ አይቤ፣ ቆጮ በላን ማለት ነው ከጓደኞቼ ጋር። በስንት ጊዜያችን የተገናኘ ነው። በናፍቆት ነበር የተገናኘ ነው። ደስ የሚል ቀን አሳለፍን ማለት ነው። እየሳቀን እየተጫወትን እርስ በርሳችን ሙድ እየተያያዝን ሄድን ማለት ነው። ሄድን መንገዱን እንግዲህ በወሬ እነሱም አላወቁትም። እንደውም እኔ ከኋላ ሆኜ እየቀረጽኩኝ ስለሆነ ማለት ነው። ሌላ ጊዜ አሁን ወደ ስራ ስንገባ በባስ ነበር የምንሄደው፣ ግን አሁን በወሬ ሆነው እነሱ አላወቁትም። እኔ ከኋላ ስላለውኝ እንደውም እየደከመኝ ነው እኔ ማለት ነው። አንዴ ወደ ኮርኒስ እንሄድ ይላሉ፣ አንዴ ደግሞ ምግብ ቤት እንሄድ ይላሉ። መጨረሻ ላይ ሀሳባቸውን አስቀይር ያለው እዚህ ጋር ፀሐይዋን እያት ልጠልቅ ነው ማለት ነው። ማምሻ አካባቢ ነው እና ይኸው እንደዚህ እየሄድን ዞር ስትል ካሜራውን አዞርኩባት ፊቷን እንዳይታይ ማለት ነው። ጓደኝነት ማለት እንዲህ ነው። እሷ ዞር ስትል እኔ ካሜራዋን ዞር አረኩኝ ፊቷን እንዳይታይ እና አያችኋቸው። በጣም ነው የሚያማምሩት። ደግሞ ቆንጆ ቆንጆ ጓደኛ ነው ያለኝ። ሁላቸውም በጣም ነው የሚያምሩት። ምርጥ ምርጥ ጓደኞች አሉኝ። ከማማራቸውም ውጭ ደግሞ ልባቸውም እንደዛው ንጹህ ናቸው። ምርጥ ምርጥ ጓደኞች አሉኝ። 3 ናቸው ማለት ነው። ግን ስንገናኝ ችግሩ በኢድ ነው የምንገናኘው። በአረፋ ኢድ እና በረመዳን ኢድ ነው የምንገናኘው እንጂ አንገናኝም። የት እንዳለን ራሱ አንተዋወቅም ማለት ነው። አሁን እኔ ራሱ ናፍቀውኛል። የአረፋ ኢድ ጊዜ ነበር የቀረጽኩት ቪዲዮውን ማለት ነው። ቪዲዮ የአረፋ የኢድ የዛ የኢዱ ጊዜ ነው የቀረጽኩት እና አሁን ጋላሪ ስጎረጉር አገኘሁት ማለት ነው። አሁን ናፍቀውኛል። ከዛ በኋላ አልተገናኘንም ከኢድ በኋላ። ይኸው እኔ ዞር ዞር እያደረኩኝ እያሳየዋችሁ ነው። አየሩ ነፋሻማ ነው። በጣም ነው ደስ የሚለው። አቡዳቢ ይቺን ትመስላለች ማለት ነው። እኔ መጀመሪያም ከኢትዮ ስመጣ አቡዳቢ ነው የመጣሁት። አቡዳቢን ነው የምወደው ማለት ነው። አቡዳቢን በጣም ነው የምወዳት። ሌላ ቦታ አላየውም አልሰራውም ማለት ነው። እንግዲህ ከአቡዳቢ የተሻለ ዱባይ ላይ አለ ብዬ አላስብም ማለት ነው። ምክንያቱም አላየውማ፣ ሌላ ቦታ አላየውማ። ምን ትላላችሁ? አቡዳቢን የምትወዱ እስቲ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። 1000 አስገቡኝ፣ 1000 አስገቡኝ፣ 1000 አስገቡኝ። ተው እኔ 1000 እስክታስገቡኝ ድረስ እዚህ ጋር ኢትዮጵያ ናት መጣች ማለት ነው። ኢትዮጵያዊ ናት። ሰላም ነው እንዴት ናችሁ አለችን ማለት ነው። እኔ እንደውም ለምን ሰላም አላለችንም እያልኩኝ ነበረ፣ ግን እሷ አንገቷን ጎንበስ አድርጋ ሰላም አለችን ማለት ነው። ወላሂ ስጣት። አንዳንድ ሀበሾች ግን መንገድ ላይ ስታገኙን እንዴት ነው የሚያመናቅራችሁ? መንቀርቀር አድርጋችሁን እኮ ነው የምትሄዱት። ሰላም እንኳን አትሉንም።
የአሁኗ ግን ጥሩ ሀበሻ ናትና ሰላም ብላቸዋለች። እና ሰላም በሉ መንገድ ላይ ሀበሻ ስታገኙ አፈር ብሉና ሰላም አሌይኩም እንዴት ናችሁ የሀገሬ ልጅ ሰላም ነው ወይ በሉ። እኔ ቶሎ ብዬ ሄጄ ነው ማቅፋቸው፣ እንደውም ሳገኛቸው ማለት ነው። እዚህ ጋር እግሬ ታየ። ቶሎ ብዬ ሄጄ ነው ሰላም ምላቸው። ወላሂ አፌ ላይ ብቻ ሳይሆን ሄጄ ጨብጬ ምናምን ሰላም እላቸዋለሁ ማለት ነው። ሀበሻ ሳገኝ ደስ ይለኛል። በቃ የሀገሬን ሰው ሳገኝ እና አቡዳቢ ይቺን ትመስላለች። በጣም ምርጥ ከተማ እኮ ናት። በዛ ላይ ደግሞ የስራ በቃ አቡዳቢ ያለ ሰው የስራ ሰው ነው አብዛኛው ማለት ነው። እስካሁን ድረስ ምንም አይነት ነገር በዱባይ እንደዚህ ተፈጠረ፣ ዱባይ ላይ እንዲህ ተፈጠረ ሲባል እኔ የትኛው ዱባይ ነው ነው የምለው አንዳንዴ ማለት ነው። ምክንያቱም እኔ ያለሁት አቡዳቢ ነው። አቡዳቢ ደግሞ ማሻአላህ ሰው ቢኖርም ሰው አለ፣ ሀበሻም አለ። ግን ሀበሻ ቢኖርም ስራ አለ ደግሞ ማሻአላህ ስራ አለ። ስራ ፈታችሁ ቁጭ አትሉም። ሀበሻ ብዙ የሚያናክል የሚኖርበት ሰፈር ስላልሆነም ይመስለኛል። ግን ስራ ስላለ አንቀመጥም፣ አንገናኝም ከሀበሻ ጋር ብዙም እንትን አንልም ማለት ነው። ወደ ላይ እዩትማ ሲያምር፣ በጣም ነው የሚያምረው ሰፈሩ። ካሊዲያ ይባላል፣ አቡዳቢ ውስጥ ካሊዲያ ይባላል ሰፈራችን ነው። ይሄንን ይመስላል። አንቺ ሱፐር ማርኬት ከሱፐር ማርኬት ውጭ አተቂም ያላችሁ ይኸው እንደዚህ አይነትን ቦታ እናውቃለን ማለት ነው። አንዴ ደግሞ ከወጣውኝ ወደ ኮርኒሽ ሄጅ ያሳያችኋለሁኝ ማለት ነው። አስጎበኛችኋለሁ። እናንተ እንደዚህ ምርጥ ምርጥ ቦታዎችን ለማየት ከፈለጋችሁ እኔን ሰብስክራይብ አድርጉ፣ እኔን አበረታቱ ማለት ነው። የመኪናው ጋጋታ ይኸው፣ ይሄ ሁሉ መኪና እየተንቀሳቀሰ እኔ አንድ እንኳን መኪና የለኝም። የሚያሳዝነው ነገር ማለት ነው። መኪና እንዲኖረኝ ዱአ አድርጉልኝ። መኪና እንዲኖረኝ ዱአ አድርጉልኝ። የምሬን ነው። በጣም ነው የምወደው፣ በጣም ነው የምመኘው ደግሞ ኢንሻአላህ። እዚህ ጋር አንድ ሱዳኒ እየመጣ ነው። ዞር አደረኩበት መሰለኝ። እሱ ግን ለሱ ዞር አላረኩም። አይገርምም? አርጌያለሁ። አዎ አርጌለታለሁ። ጎበዝ ልጅ። አዎ አንዳንድ ሰዎች ሲቀረጹ ደስ አይላቸውም። ለዛ ዘወር ዘወር እያደረኩኝ ነው። ኮርኒሽ እንሄዳለን ብለን ነበረ፣ ግን እነሱ ሱቅ ገቡ ማለት ነው። ሱቅ ውስጥ እየጎበኙ ነው ልብስ ምናምን